ትምህርት ቤት ውስጥ ከወንዶች ጋር እግር ኳስ ተጫዋች ነበርኩ። እሺ። ከዛ በኋላ ነው ራሱ አሰልጣኙ ወደ ሩጫ ዲፌንስ ላይ ነበር የሚጫወተው። ኳስ ከያዝኩት አልቆምም። አየኝ። ኳሱን ይዘህ ስትሮጭ አየ። ከዛ በኋላ 100 ሜትር 200 ሜትር ማሮጥ ጀመርኩት። እዛው እግር ኳስ እየተጫወትኩ መጥቼ ያሸንፋቸዋለሁ። ከዛ እያልኩ 400 800 1500 እያልኩ መጣ ማለት ነው። ወደ ውድድሩ በቃ ዓለም አትሌቲክሱ በቃ ለማግባት ደራርቱ ሜንሽን አድርጌ ተነሳው። አሰልጣኙም በዛ ልኩ ረዳኝ። በቃ ወደ ሩጫ ገባው ማለት ነው። ይህ መጀመሪያ አካባቢ ስታሸንፊ ያለ ፎቶ ነው ሊባል ይችላል? ይሄ ድሬዳዋ ነው። እሺ። 1994 ከትምህርት ቤት ቀጥታ የመጀመሪያ ውድድር ያደረኩበት ነው። እና አሸንፈሽ በአንደኝነት? ዋው ደስ ይላል በጣም። በአትሌቲክስ ህይወታው ምን ያህል ጊዜ ማለት ነው አጠቃላይ ኦልሞስት 1995 ጀምሮ ነው ከትምህርት ቤት ጋር እንግዲህ ወደ 22 ዓመት 1994 ጀምሮ 22 ዓመት ማለት ነው። አው ገለቴ ቡርቃ እንግዲህ በተለይ ተስፋ ጥለንባቸው እነ የተስፋችንን ያህል ካሉኑ ማን ይሏቸዋል አንዳንድ አትሌቲክስ የሚያውቁ ሰዎች። አንቺ በዚህ ሀሳባቸው ተስማሚያለሽ? እውነት ነው። ያው እኔም ብዙዎችን ከፊት የነበሩ ሜንሽን አድርጌ ተነስቼዋለሁ። ገለቴም ደግሞ ሜንሽን አድርጎ የተነሱ ብዙዎች አሉ። በተለይ ቁጥር ዱለቻ በ1500 እንደምታውቁ ፈጣኝ አትሌት ነች። ከሷ በመቀጠል በ1500 በኢትዮጵያ ውስጥ በቃ ንግስት በሚባል በሚታወቅበት ደረጃ እየተፎካከርኩ ነበር። ከዛ ቀጥላ እንደምታየው ገንዘብ የመጣች። ከዛ ቀጥላ ድርቤ ወልተጂ፣ ጉዳፍ ጸጋይ፣ እነዚህ የመሳሰሉ አትሌቶች በሚገርም ሁኔታ መጥተዋል። እኔን ተክቷል። በጣም ደስ ይለኛል። አንድ ፎቶ ላይ ሳይ አንቺ ቀነኒሳ አንድ ላይ ተደርድራችሁ ፎቶ አለ። አብራችሁ ነው የጀመራችሁት ሊባል ይችላል? አይ የአንድ ዘመን ናችሁ ወይስ? አይደለም። እኔ እነሱ እዚህ እያሉ ነው የመጣው። ይሄም ጁኒየር ነው ፓሪስ ላይ። ይሄ ሁለተኛ ጊዜ ወደ ዓለም አቀፍ ውድድር የተመለስኩበት ሁኔታ ነበረ። እኔ ወደ አዲስ አበባ ሲመጣ እነሱ ክለብ ነው ያሉት። ከዛ እንግዲህ ይህን ሁሉ ገለቴ ቡርቃ የሚገልጻት በጣም ኳስ ተጫዋች በሆነ ሯጭ እኮ የሆነ ፒክ የሚባል ሲዝን አለው መጨረሻ የደረሰበት የሚባለው። አሁን ገለቴ የቱ ጋር ነች በጣም ቶፕ የነበረችው? ገለቴ አሁን ሰዓት እንግዲህ እኔ በማራቶን ነው አገሬን አስጠራለሁ ብዬ እስካሁን ጥረት እያረኩት ነበረ። ያው በህይወት ላይ ብዙ ወጣ ውረዶች ይገጥሙሃል እና ያን መጨረሻ ስኬት ላይ አልደረስኩም። አሁን በአሁኑ ሰዓት ባጋጠመሽ የህይወት ውጣ ውረድ ምክንያት ስኬትሽ ተስተጓጉለ ማለት ነው? አዎ። ምን አጋጠመሽ? ያጋጠመኝ ያው እንግዲህ ማንም ሰው ለአድጎ አቅመ ሔዋን ሲደርስ ያው ትዳር ይመሰርታል። እሺ። ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሀል ላይ ብዙ ችግር ጋብቻዬ ፈርሷል 2010 ላይ። ከዚህ የተነሳ ብዙ ወጣ ውረዶች ውስጥ ገባው። ከስሼ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። እሺ መፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ ምን ጥያቄ ነበረ። ከዛ ወደ የሱ እናት ሄድኩት። ሲሄድ ጠየቅኩት። አላወኩም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት። አላወቅሽም? አላወኩም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድን ነው ማድረግ ያለብኝ? ግዴታ ለፖሊስ ማሳወቅ አለብኝ። ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን። ከዛ ለፖሊስ አመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ። ካላወቅሽ እንግዲህ ብዙ ቀን ሆነ
ስጠብቅ አልመጣም። ከዛ በኋላ እጄ ለእናትየው እና መልክቶ ለፖሊስ አልኩት። እሺ እና ያለ ያለችኝ እና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው። ከቤቷ ወጥቼ ልክ መብራቱ ጋር ሲደርስ ደወልልኝ። ስልክ አጥፍቶ ነበረ። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፌሽ ቁጭ በይ አለኝ። ፍቺ ፈልጋለሁ፣ አርፌሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አድርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት አሁንም ሴት ልጅ ነህና ታለቅሳለህ፣ ብዙ ነገር አለ። ገባሁ ወደ ቤት። ዝም አልኩት፣ ቁጭ አልኩ እንደተባልኩ ማለት ነው። ብጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። ምንም የለም በፍርድ ቤት እንዲቀርብ እኔ ማለት ነው። ስጠየቅ ትዳር ፍቺ እፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድን ነው የምትፋቱት ብላ ዳኛ ስጠይቅ አይ እኔ የሆነች አንድ ብጣሽ ደብዳቤ ይኸው ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከእርሱ ጋር እዚህ አሁን ነው ያየሁት፣ አልተያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። ከዛ ዳኛዋ በጣም ተቆጣች። ሴት ነበረች በወቅቱ። እንዴ ከቤት ወጥቴ ጠፍቴ እንዴት ነው ሰው የምትከሰው በምን ቁጣ ያቀረበችው። አስብበት ብላ ጊዜ ማስጣት ነገር አለ። ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሀሳብ የተለወጠ ነገር የለም። ለሽማግሌም እንዳይዳኘን ለሽማግሌም ተሰጣ። ምንም ለውጥ የለም። ምንድን ነው ምንም በቃ መፋታት ነው በቃ የሚፈልገው አለ። ኦኬ አንድ ሰው መፈታት ከፈለገ ይችላል አለችው። ዳኛው በቃ ጋብቻውን አቋረጡት። የካቲት 16 2010 ተቋረጠ ጋብቻው። ከዛ በኋላ አሁን ንብረት አለኝ። ያው ከልጅነት ጀምሮ ገና በልጅነት የሀብታም ልጅ ነኝ። እዚህ ከመጣ ቤተሰብ እናቴ ደሃ ናት። ጎዳና ላይ ነው ያሳደገችው። የሰው ፍርፋሪ እያበላችኝ ቤተክርስቲያን፣ መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋግላ አድርጋ ነው ያሳደገችኝ። የሀብታም ልጅ አይደለሁም። ግን አንቺ በስራዬ በሙያዬ በመጣሁበት ሀብታም ልጅ ነኝ። ከመጣሁ በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ። ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደለ? ከሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው። እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው። የእሱ እናቴ ነው በማለት ማለት ነው አስቀመጥኩት። ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄን ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሙሉ እገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ እገዳ እንዲሰጠኝ ጠየቅኩት። ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። አንቺ በሩጫ ህይወት ያፈራሽው ንብረት ነው። ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር። ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል ይሄ ሁሉ ሁሉን ነገር በውክልና በባለቤት ስም በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ እቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አደርጋል ለእናቱ ይሸጣል። ይኸው ቁጭ በሉበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ
1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጠነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጠን 1997 ማለት ነው። ይህንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይህንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ። ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለን። ከጋብቻ በፊት ያፈራው ራሱ አለኝ። ይሄ ቤት 2 ቤት አለኝ። ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ይሄ ሁሉ እንግዲህ እያለን ነው የተጋባ ነው። የልጅነት ባልሽ ነው? የልጅነት ባሌ ነው። ከዛ በፊት እኔ ራሱ ያው ከክፍለ ሀገር ሲመጣ ያው ምንም ያውቀው ነገር የለም። ዛሬም ያወራ አማርኛ ራሱ በትክክል አላወራም። አማርኛውም በትክክል አላነብም አልጽፍም ነበርኩ። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት። ማንበብም መጻፍም መናገርም የቻልኩት። በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል። ለ8 ወራት ያክል ቁጭ ብሎ ዳኝቶናል። አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። 1 ቤት ብቻ ቀርቶላታል። 1 የአርስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከ5ቱ መኪና። እሺ ይህንኑ ታዲያ ለምን አትተውላትም ሲባል አይ ይህንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም 1 ተጋባን። መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አድርጌ ነው መሬቱን የገዛ 500 ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን። እውነታው ይሄ ነው። መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ። እንግዲህ ከጋብቻ በፊት አለኝ ብያለሁ። አካውንት ራሱ 1 ሚሊዮን ነበረ። ከ7 ሀገር ያልገባ ብር አለኝ፣ ቤት አለኝ። እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤትሽ ሄደ ማለት ነው? በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤቱ አሁን መቼም የኢትዮጵያ ሕገ መንግስት እንግዲህ ከጋብቻ በፊት አንድ ሰው ያፈራ በመንደር ውልም በሽማግሌ ፊት ከተፈራረመ የግሉ ነው ይባላል። ይሄን ሁሉ ፊት ያላገኘውም እኔ አሁን ፍርድ ቤት በቀረብኩበት። ቆይ እስከ ሰበር ሄድሽ? እስከ ሰበር ሄድኩ። ተፈረደለት? እስከ ሰበር ሄጄ አንድ የሚኖርበት ቤት እንዲካፈል ተባለ። እሱን የማይመለከት ማለት ነው። ግን አሁን ፍርድ ቤት መቼም ሲፈርድ ግራ ቀኝ አይቶ ነው። አንቺ አሁን ለምሳሌ በዚህ ጊዜ ሂደት ሁሉ ያፈራሽው ንብረት አይገባሽም ሲባል ምክንያት የሚያስቀምጡት መቼም ይኖራል። ምናልባት የፈረምሻቸው ነገሮች ወይ አንዳንድ ውክልናዎች መሸጥ፣ መለወጥ ወይም ደግሞ አንዳንድ ውክልና የባለቤት ያህል የማዘዝም አለ። በምን ምክንያት ነው? አሁን ሙሉ ውክልና ነው የሰጠሁት፣ ሙሉ ውክልና ነው። ብሰጥም ታዲያ አንድ ሰው አንድ ንብረት ሲሸጥ እኔ ማወቅ አለብኝ አይደል? አላወኩም እኔ አሁን ክስ ሲመጣብኝ ብቻ ነው። እኔ 2010 ወደ ልጅ ለማሄድ ነበር ፕላን አድርጌ ለማውለድ እንጂ እኔ ንብረቴ እንደዚህ ይሆናል እንደዚህ ተደርጓል ምንም ያውቀው ነገር ታሪክ የለም። ምክንያቱም እኔ ስራዬ ላይ ብቻ ነው እያተኮርኩ ያለሁት። ምክንያቱም ይሄ አጋጣሚ ነው። አሁን ከሩጫም አሁን ለምሳሌ በግል ህይወት ያጋጠመች ችግር ነው የሩጫ ህይወትሽ ላይ በራሱ የቻለ ተጽዕኖ አምጥቶብሻል? በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። ከዛ በኋላ ወደ ፖሊስ ወሰድኩት ጉዳዩን አሁንም ማለት ነው። ከዛ በኋላ ስቲል ያንን ወንጀል ኦልሬዲ ቤቱ ውሉ ፈርሶ ቁልፉ እጄ ላይ መጥቷል። አሁን እሱ ያለ ውክልና ይሸጠው
ገዥዋ ብቻ የቤት በስንት ቢሸጥ ጥሩ ነው? ባለ 3 መኝታ ነው 500,000 ብር ነው ሸጥኩ ምለው። የሸጠውም ደግሞ ወደ እኔ አካውንት አይደለም። የት ነው ቤቱ አካባቢ ብትለኝ ሲኤምሲ ጀርባ፣ የቀድሞ ሲኤምሲ ጀርባ ከገስት ሞል ማለት ነው። ይሄ 500,000 ብር 500,000 ብር የሸጥኩ ብሩ ሴት አረከው የኔ አካውንት ላይ አልገባም። ገዥዋም ደግሞ በ500,000 ነው ገዛ ነው የምትለው። ስለዚህ አሁን ስቲል አሁን እኔ ብዙ ማለት ማፊያዎች ድርጅት አደራጅተውብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው። ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትናንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል፣ አገርሽን አገልግለሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደግኩ ልጄ እኔንም አስጠርተሽኛል፣ ከምትሞችብኝ በጡቴ ይዤሻለሁ፣ በቃ ጡጫሽን አቁሚ ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት። ስለዚህ ቆይ አሁን በሀብት ደረጃ ምን አለሽ? በሀብት ደረጃ በቃ አሁን ያሉበት ቤት ብቻ ነው በቃ ሌላ ምንም። አሁን ቅድም እንደነገርሽኝ ለዘመናት ሮጠሽ የገዛሻቸው ከ11 በላይ ቤቶች የሉ። ባንክ ቤትም ገንዘብ ወረሽም ሀብት የለም ምንም ነገር 50,000 የቀረውበት ብሩን ያለ ውክልና ከባንኩ ጨርሶ ማለት ነው። ከዛ ምን አሉ? ምን ምላሽ ሰጡሽ? አይ ደብዳቤ ሰጥቻቸው ነበር እንዳይንቀሳቀስ ይሄ ንብረቴ ብዬ 2006 የሚወጡ ብሮች ሲበዙብኝ አዝቤዛ በማድረግ ቼክ በሚያደርግበት የሚገባ ብር የለም ከሚወጣ ብር ውጪ። በዚሁ 2006 ደብዳቤ ጻፍኩላቸውና ውክልና ቁጥሩን ጠቀስኩትና ከዛሬ ውጪ እንዳይንቀሳቀስ ብዬ ለመናጀሯ ሴት ነች በወቅቱ ሰጥቻት ወጣሁ። ኦኬ ብላኝ ተቀበለች። አሁን ደግሞ በዚህ አሁን ወንጀል ከተሰራ በኋላ እስከ 2010 ድረስ ብሩን እያወጣው ነበር ከሶኝ ማለት ነው ቴክስ ይደረግ። ከዛ እጄ ለምን ብዬ እንትን ስላቸው አይ በህጋዊ መልኩ ውክልና አላነሳሽም ያኔ ደብዳቤ ሲቀበሉኝ ያላሉኝ ማለት ነው። ግን አሁን ይህን ሁሉ በደል የምትነግሪኝን በተለያዩ አጋጣሚዎች ለሚመለከታቸው አካላት ነግረሽ ለመፍታት ጥረት አድርገሻል? እውነት ለመናገር ይህንን ይመለከታችኋል ያልኩትን ሁሉ ጋር ደርሼ ነግራችኋለሁ። እኔ አሁን በጣም ከባድ ችግር ውስጥ ነው ያለሁት። በምን አንድ በህይወት ላይ ራሱ ይሄን ያክል አንተ ላይ ማፊያ አደራጅቶ አንተን ለማስገደል ቀንና ሌሊት ሲከታተሉ ምንድን ነው የምትለው? ስትኖር አይደለ አገርን የምታስጠራ? አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ሊያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሬት ጠቅልሎ ያመለጥኩት በዛን ሰዓት። እንዲህ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥሞኛል እና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም ቀጥታ ነው የመጣብን። ሾፌሩም አለ ሰውም አለ ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልክ ቢሆን እንኳን ከዛስ በኋላስ ለምንድን ነው የተለያየ ጋንግስተሮች የሚላክብኝ? ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቁ 10 ሰዓት ነው የምንነሳ ሰው ተኝተው። በዚህ ሰዓት ከታተለኝ ሰው አለ። ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ። መልስ አጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤቴ እንዲኖሩበት የሰጠው ለእናት ሲሸጥ እምነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። አሁን የምትነግሪኝ ነገር ለሚዲያ ተስተነፍሽ የመጀመሪያ ጊዜሽ ነው? እኔ የመጀመሪያ ጊዜ ነው። አሁን መጥቼ 7 ዓመት ትዕግስት በኋላ ነው ለሚዲያ አሁን መጥቼ የምተነፍሰው። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ። አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ። ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ የራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ። አሁን
አንድ ቤት ላይ ፍርድ ማስጣት ማለት ከህሊና ውጪ ከጎዳና ላይ ሊወጣ ነው። አሁን እኔ መተዳደሪያሻው ምንድን ነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ከ10 ማራቶን በላይ ሮጫ ያለው። ይህን 1 አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤት ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲህ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ እየሻለሁ ብላ በቃ አስማለችኝ እና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታችሁ አካል በሙሉ ተማጽኛለሁ። በደል እየደረሰብኝ ነው እዩ ብዬ ማለት ነው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ እኔ ያለሁበትን ገለቴ ለምን ጠፋች? ሁሉም የአገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲሞትም ኢትዮጵያዊ ነው ብዬ የሚጠራው ራሴን ከሀገር እንዲጠፋ ነው ይሄ ሁሉ እየተደረገብኝ በደል ማለት ነው። እኔ አልጠፋም። አገሬን ባንዲራ ለብሼ አገሬን አገልግያለሁ። አገሬን ነው የሚሞተው። ዛሬ ወደ ሚዲያ የመጣበት አጋጣሚ ቢኖር ህዝቤ ለምን ጠፋች ለምደው ህዝቤ እንዲሰሙኝ። ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ፍትህ እንዲሰጡ እንፈልጋለሁ። እንደገና በሁለተኛ ደረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ህዝብና ራሱ መንግስት ተዋለው። ግን እኮ ከሰበር በላይ ደግሞ የህገ መንግስት ጉዳዮች አጣሪ አለ። ከዚህ በላይ ምንም ማሄድ አልችልም እኔ በቃ። ምክንያቱም አሁን በአራጅ ሊወጣ ነው ቤቱ። ከዚህ በኋላ ለአራጅ ወጣ ነው። ህግ አጣሪም ቢባል ምንም በቃ እኔ ተስፋ የለኝም። ማንም አይሰማኝም። በቃ ህዝቤ እንዲሰማኝና ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሰሙኝ ይህንን እማጸናለሁ። ጥሬን አቀርባለሁ። ከነ ቤተሰብ ጎዳና ላይ ሊወጣ ነው። እኔ ጥሪሽ እንዳለ ሆኖ ለምሳሌ እነ ኃይሌ እነ ቀነኒሳ ትልልቅ ሰው ናቸው፣ ብዙ ሰው ይሰማቸዋል። ያንቺ የትዳር የግል ህይወት ላይ ደግሞ አስተዋጽኦ ይኖራቸዋል ብዬ አስባለሁ። እና በእነሱ ውስጥ ነገሮችን ለመፍታት አልሞከርሽም? ሰምተዋል። ሁሉም የራሱ ስራ መስክ አለ። ሰው መስጨነቅ የራሴ ተጨንቄ አትሌት ማለት ከባድ ነው ስራ። ኃይሌ ማለት ነው የቢዝነስ ሰው ነው፣ ይሯሯጣል። ሰምተዋል። ሁሉም አይቶታል። አይዞሽ ከማለት ውጭ ሌላ ነገር ትዳር ነው ይሄ። ከሌላ መቶ እኔ አንተ ላይ በደል ቢያደርግ ማንም ዝም አይልም። መፍትሄ ይገኛል። ከአትሌት ኢትዮጵያ በላቡ ነው የሚያገኘው ሁሉ እውነት ፍትህ ይሰጧታል በማለት ነው ይሄ ዝም ብሎ እየጠበቁ ያለው እስከ ዛሬ። እንኳን እንደዚህ ቃለ መጠይቅ ሳደርግ አንቺ ወይ 3/4ኛ ይመስለኛል ታዋቂ አትሌት ሆኖ ሴቶች በትዳር በግል ህይወት ችግር ምክንያት ተመሳሳይ ነገር ስሰማ ማለት ነው። ምንድን ነው አንዱ ከአንዱ ያልተማረበት ምክንያት ነው? እኔ እውነት ለመናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣሁ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተወልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት ይሄ ሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና በገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላውቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። አሁንስ ገለቴ እንግዲህ ይሄ ነገር አጋጠማት።
አሁን ያለችው ገለቴ እንግዲህ የመኖርና ያለመኖር ችግር ላይ ነው ያለው ይሽኛል። ፈተናው ነው። የግል ህይወትሽስ እንዴት ነው? የግል ህይወቴ እስካሁን በቃ ከቤተሰቤ ጋር ከማሳለፍ ውጪ ቤተክርስቲያን እጄ ወደ ቤት ከማምጣት ውጪ በተለይ አንድ አመት ውስጥ ከባድ ጊዜ ነው እያሳለፍኩ ያለሁት። በቃ ከትሬኒንግ ተመልሰው ቤት መቀመጥ የምትወደው ስፖርትን የምትወደው ሙያን ትተህ ስትቀመጥ ምን ያክል ከባድ እንደሆነ ያው ለአንተ ልተው። እስኪ እንደ እግዚአብሔር ፍቃድ እንግዲህ ምናልባት ነገሮች ይስተካከላሉ ተብሎ ቢታሰብ ገለቴ ስለ ነገ ምን ታስባለች? እኔ እውነት ለመናገር በህይወት ኖሬ ነገሮች ቤተሰቤ የተመሰነቀሉ ቤተሰቦቼ በእኔ ምክንያት ሰላም ካገኙ ተመልሼ ነገም ስቴል እንደሚታየኝ ነው። በማራቶን ብዙ ሪኳርዶች ከኔ የሚጠበቁ ልጅ ቁጭ ብያለሁ። ነገ ለራሴም ለሀገሬም እንደገና ለማገልገል ዝግጁ ነኝ። መቼም የሰው ልጅ እግር ብቻ አይደለም የሚሮጠው። ይገርማል ሰይፉ፣ ሩጫ የአእምሮ ስራ ነው። የውስጥ ሰላም ከሌለ ማሮጥ አትችልም። ስለዚህ የሚወደው ሀገሬን የሚወደው ህዝቤን እንደገና ማለት እንዲያዩኝ እኔም ፍላጎቴ ነው የምልህ። አላውቅም እንግዲህ እግዚአብሔር ምን እንደሚሰራ። አበርቷት ገለቴን በእናታቸው። ያኛው እንግዲህ በሩጫ ህይወት በበርሊን ላይ 10ኛ ወጥተሽ በመውደቅሽ ምክንያት ቀነኒሳ አይዞሽ ገለቴ ያለ። አሁን ደግሞ ተመልካቾቼ በግል ህይወትሽ አሁን የምትነግሪኝ ነገር ለእኔ አዲስ ነው። ስለዚህ ያንኑ ቃል ነው የተጠቀምኩት። እንግዲህ አይዞሽ ከማለት ውጪ ነገሮች ጥሩ ይሆናሉ ብዬ አስባለሁ። ነገሮችን በመነጋገር መፍታት ይቻላል ብዬ አስባለሁ። በቃ ከዚህ በኋላ እኔ እንግዲህ ለህዝቤና ለመንግስት አካል አሳልፌ ሰጥቻለሁ ነው የምለው። ኦልሬዲ የራሱ ህይወት እየኖረ ነው። ከኔ እንደወጣው ነው ወደ አግብቷል እየኖረ ነው እሱ የራሱን ህይወት። እኔ ህይወት ብቻ ነው ምስቅቅል ብሎ እየኖርኩ ያለሁት አሁን። በቃ ማኖርና አላማኖር መሀል እንግዲህ ቤተሰብን የምትወድህ ቤተሰብን ትላንትና በጥሩ ሁኔታ ያኖርክህ ቤተሰብን ይዘህ ጎዳና ለማውጣት ዛሬ ነገ እያልክ የምታስብበት ከባድ ነው። ያው እንግዲህ በወላጅ እናትሽ ልመና ምክንያት ከምትወጂው ሩጫ ቆመሻል። መሮጥ እየቻልሽ ነገሮች ቢስተካከሉ አሁን አቅሙም ችሎታውም አለ። እስቲል እንደምታየኝ ሰውነቴን አለመጨመር ውድድር ላይ 43 ኪሎ ነኝ። እስካሁን በዚህ ስትረስ ምክንያት ቁጭ ብዬ 48 ኪሎ ነኝ። እስካሁን ራሴን በመጠበቅ ላይ ነው ያለሁት። ወደ ስፖርት የሚወደው ስፖርቴ ሰላም አግኝቼ ለመመለስ በቃ። ፎቶ ላይ ያየው ነበረ ተረከዝሽ ላይ ተልጦ አሁን የሚያሳየው ይሄ ፎቶ ማለት ነው። የት እንደሆነ ታስታውሻለሽ? እሺ እሱ ፓሪስ ማራቶን ሙሉ ማራቶን ሮጬ ካሸነፍኩት በኋላ ጫማ እንዳለው ባልቶኝ ነው እየተላጠ ግን አሸነፍኩት። ደስ የሚለው 2019 በፈረንጅ። አሁን በሩጫ ህይወትሽ አጠቃላይ ሰራሁት ወይም አገኘሁት የምትይው ሀብት ምን ያህል ይገመታል? የአገኘው የምለው ሀብት እንግዲህ በልጅነት ያፈራው ሁሉ እንደ ጓደኞቼ ሁሉ ዛሬ ፎቅ ሰርቼ ለራሴ አይደለም ለአገሬ ህዝብ ተርፋለሁ ያልኩትን ኦልሬዲ ገጄ አጥቼዋለሁ። ምን ያህል ይገመታል እሱ? ይሄንን እንግዲህ ግምቱ 11 ቤት 5 መኪና ከባንክ ቤት ውስጥ የወጣው ገንዘብ ግምቱን ለአንተ ልተው ከባድ ነው። ይሄ ማለት እንደ ጓደኞቼ ፎቅ አቁሜ እንግዲህ ዛሬ ለራሴም ለአገርም የሚተርፍበት አጋጣሚ ነበር። እኔ እንግዲህ አንቺ በምትነግሪኝ እና ደግሞ በሆነው ላይ ለምሳሌ ቅድም እንዳልሽው ነው ከባንክ ጋር በተገናኘ በደል ደረሰብኝ አልሽ። ከዛ ደግሞ ከፖሊስ ጋር በተገናኘ ከለላ ለማግኘት አልቻልኩም አልሽ። እንደገና በፍርድ ቤት እስከ ሰበር። እኔ በዚህ ደረጃ ነገሮች አንድ ላይ ተናቦ ይደረጋሉ ብዬ ስለማላስብ ነው። እና ምናልባት ገለቴ እንደራስሽ እኔ ጋስ ሰራሁት የምትዩ ስህተት ወይ ጥፋት አለ ማለት? አንዳንዴ በዚህ ደረጃ ፍርድ ቤት እስከ ሰበር ድረስ ሊፈርድ አይችልም። ሲፈርድም ደግሞ የሆነ በቂ ምክንያት ይዞም ይመስለኛል። እና ያ ምን ይመስልሻል? ምንድነው ምሉት እንግዲህ በሕገ መንግስት ላይ የተቀመጠ ምሉት ነገር አለ።
በልተናል ነው ብለው ይህንን ንብረት በሙሉ ማለት ነው ተጠቅመናል የሚባል አባባል አለ። ኧረ እኔ ያልተጠቀምኩም አልበላውም፣ ብሩ እንኳን ወደ አካውንት ያልገባም አስገብቻለሁ ነው ብሎ ሽማግሌዎች ራሱ ሲጠይቁ እሺ እንሂድና እንየው አሉ። ሄዶ ሲያዩ የለም። የት ነው ታዲያ ያስገባ አሉት። መልስ የለም። ታዲያ ፍርድ ቤቱም ይህን አልጠየቅልኝም። አንዱ ይሄ ፊት ያጣው የሚልብህ በቃ አልተጠቀምኩም፣ ከጋብቻ በፊት የነበረኝ ንብረት እንኳን እሺ እስቲ ጠይቁን፣ በጋራ ያፈራን እሺ፣ ከጋብቻ በፊት የነበረኝስ ለምን ፊት ያሰጡኝም? በመንደር ውል ከሽማግሌዎች ጋር ተፈራረምሽ እንጂ ፍርድ ቤት ሄደሽ አላጸደቅሽም። እኔ በቅንነት ነው ይህን ሁሉ እኔ ወደ ስራዬን ያተኮርኩት እንጂ ያንን ፍርድ ቤት ሄጄ ሂደቶቹ የሚጨርስበትም አጋጣሚ አልነበረም። እኔ ስፖርቴ ላይ ነው በቅንነት እየሄድኩ ያለሁት። ያ ማድረግ ኦልሬዲ ውክልና ከወሰደ በኋላ ይሄ የእሷ ላብ ነው አስፈላጊ ከሆነ ብሎ ሄዶ ራሱ መጨረስ ይችል ነበር፣ ውክልና ከኔ እስከወሰደ ድረስ በቅንነት እኔ እንዳደረግኩት ማለት ነው። ምክንያቱ ይሄ ነው። ሁለተኛ ነገር ደግሞ አላስረዳችም የሚሉ ነገር አለ። አንተ የዚህ ተበደለ ዛሬ እዚህ ሚዲያ ላይ ወጥቼ የሚጮው ልጅ እዛ አልተናገረችም ማለት ለእኔ ዘበት ነው። ሽማግሌዎቹ እንኳን ሸምግሎን የቀራችላትን አንድ ቤት ተው፣ ሽምግልና የሰጣ ራሱ ፍርድ ቤት ነው። አንድ የቀራችላትን ቤት እንኳን ተው፣ ይሄ ሁሉ ሽጫ ይለው እያልክ ነው፣ በልተናል እያልክ ነው። እኛም በልተሃል ማለት በልታችኋል፣ ሁለት ነፍስ ነው በቃ። ሌላ ማንም የምትረዳ ትምህርት ቤት የሚከፍል የለም። ራሱ ደግሞ አውሮፓ፣ አሜሪካ፣ ኤሽያ ከኔ ጋራ ይዤ ወደ ውድድር ሁሉ የሚጓዝበት ነው። ውድድር ታልሚ አላቆምኩ ምን አላቆምኩ። ከቤት ወጥቶ ሲጠፋ እንኳን ውድድር ሄጄ ነው። ይሄን ሁሉ በላን ስል የኔ ገቢ የሱ ገቢህ ምንድን ነው አይባልም። አንድ ሰው ያንቺ ገቢ ምንድን ነው ያንተ ገቢ ምንድን ነው መጠየቅ አለበት። ይሄንም አልጠየቁልኝም። እባካችሁ እያየሁ ነበር። ምክንያቱም ከጋብቻ በኋላ የደስታ ስሜት ውስጥ ነበርሽ ማለት ነው። ቀደም እንዳልሽው ነው ሩጫ ማለት የአእምሮም ሰላም ነው ስላልሽ በፓሪስ፣ በቺካጎ፣ በተለያዩ የአውሮፓ ሀገራት በጣም ብዙ ድሎችና ሽልማቶችን አግኝተሻል። ገለቴ ቡርቃ እንደው በህይወቷ ትልቅ ድሏና ትልቅ ሽልማቷ የትኛው ነው? የሚገርም ነገር ልክ ይሄ ጋብቻ በተቋረጠበት ማለት ነው ለእኔ ድል ብዬ በቃ ፎቶዎች እኔ ኦቶዋ ፎቶ አይቴ እንደሆነ አላውቅም። በጣም ማለት ከሀዘን ወደ ደስታ አሸንፌ እንግዲህ እዚህ ፍርድ ቤት እየቆምኩ ቅድም እንዳልኩ ያ ከጉልበቴ እዚህ ኢትዮጵያ ውስጥ ደም ተቀጥቶ ከዛ በኋላ ሄጄ ሙሉ ማራቶን ኦቶዋ 50,000 ብር ላይ ነው ባንክ ቤት ላይ እግድ ያስገባ ራሱ ጨርሶ። ለጠበቃ የሚከፈል ብር ራሱ አልነበረም። ከጓደኞቼ ነው ደረቅ ቼክ ተቀብዬ ለጠበቃ ከፍዬ ሄድኩት ወደ ውድድሩ። ከዛ በኋላ ስንት አገኘሽ? አሸነፍኩት። ከዛ በኋላ ወደ $50,000 አገኘው ማለት ነው። ከዛ የተለየ ስሜት ይሰጠኛል፣ ለቤተሰቤም ቢሆን ለእኔም ቢሆን። ትላንትና ሀብት ያጣው ልጅ አይደለም እንግዲህ ማልጠብቆ ነገር ደረሰብኝ። ከዛ ይሄን አገኘው፣ ለጠበቆችም ከፈልኩ፣ ለራሴም ማኖር ቻልኩበት። ከዛ ቤተሰቤንም ማርዳት ቻልኩ። ከዛም በኋላ ቀጠልኩና እያሸነፍኩ ሄድኩ ማለት ነው። ሀፍ ማራቶንም ሁሉም እያሸነፍኩ በማሄድ ልክ ኮቪድ ሲመጣ የራሱ ቦስተን ማራቶን ለማሮጥ ሪጅስተር አድርጌ ነበር። ወደ ማገባ ሁሉ ወደ 40,000 ተከፍሎልኝ ማለት ነው። ልክ ኮቪዱ ሲመጣ ሁሉም ሰው ላይ የደረሰ ነገር ነው። አዘጋጆቹ ሀፍ ከፈሉኝና ሀፉን በቃ እነሱም ኮቪድ ስለሆነ እጅ ያልተወዳደርኩም ሀፉ ተከፈልልኝ። ከዛ በዚህ ቤተሰቤንም ራሴንም እያስተዳደርኩ ነው ያለሁት። አሁን ከቅድም ጀምሮ ስትነግሪኝ ነበር። አሁን ገለቴ ቡርቃ እንደምትነግሪኝ ነው መቼም ወጪ ያለው ህይወት ውድድር ማተወዳደሪ ከሆነ በዚህ በኩል ሀብት ንብረቶችሽን ካጣሽ ቅድም እንዳልሽኝ ጎዳና ልወጣ ነው ከሚለው ባሻገር ሌላ መተዳደሪያ ወይም ደግሞ የምትሰሪው ስራ የለም? በአሁኑ ሰዓት ምንም እየሰራው አይደለም። ምክንያቱም እኔ ወደ ልጅም ማሄድ ወደ ቢዝነስም ማሄድ ሁሉም አንድ ላይ ነበረ ይዤ እየተጓዝኩ ነበረ። ይሄን ሁሉ ነው መሀል ላይ የተሰበረ ነገሮቹ። ግን አሁን ወንድሜ አሜሪካ አለ፣ ታናሽ ወንድሜ አትሌት ነበረ አጋጣሚ እሱም አሁን ቤተሰቡ ሙሉ ሰፖርት እያደረገ ያለው እኔም ጭምር
ስለዚህ ወንድምሽ ነው የሚያኖርሽ? በቃ በዚህ ነው ሰፖርት እየተደረግን አሁን በዚህ 1 አመት ሩጫ ባቆምኩበት 2 ልጆች የኢቴ ልጆች አሉ። በዚህ መሀል ራሱ አሁንም 2 ልጆች ምረዳቸው ከኔ ጋር የሚኖሩ እንደገና ቤተሰብ ሊያስተምራቸው ያልቻሉ ልጆች የሚያስተምራቸው 2 ልጆች አሉ። አጠቃላይ ወደ 6 ሰው ቤት ውስጥ ከኔ ጋር ይኖራሉ አሁን በአሁኑ ሰዓት። በዚህ ነው እንግዲህ ልጆቹን ሰፖርት እያደረኩ ያለሁት ከወንድሜ ጋር አሁን ትላንትና እኛም ያለፍንበት ስለምናቅ እንደው አሁን አትሌት ሆነው ጥሩ ኑሮ የሚኖሩ ደስተኛ የትዳር ህይወት ያላቸው በጣም በርካቶች ናቸው። እንደዚህም ደግሞና ቀደም እንዳልኩሽ አይነትን ነገር ያጋጥማል። እርግጠኛ ነኝ እንግዲህ ነገሮች ጥሩ ሆነው የምታስቢው ምክንያቱም ልጅ መውለድና በሩጫ ሀገርሽን ለማስጠራት ትፈልጊያለሽ። ይሄ ፍላጎት አሁንም አለ። ነገሮች ቢስተካከሉ ይሄን ነገር ለመቀጠል ዝግጁ ነሽ? እኔ ሞር አሁንም የሚፈልገው እኔ አገሬን ማስጠራት እንደገና የሚወደኝ ህዝብ እየጠፋች በማለት በቁጭት ውስጥ ያለው ህዝቤ ፊት ማቆም ፈልጋለሁ። አሁን በአትሌቲክሱ ላይ ተጽዕኖ ፈጣሪዎች አሉ እነ ደራርቱ ለምሳሌ በሩጫው ላይ ያየው ነው ቀደም ካብረው ካንቺ ጋር እነ ጥሩነሽ ሰብሰብ አድርጎ ምክንያቱም ያንቺ ስብራት እንዲጠገን ቀደም እንዳልሽ ነው ብዙ ቀረራ ይኖርባቸው ይችላል። ግን እንደ ጓደኛ እንደ ወዳጅ እንደ አንድ ሙያ ላይ እንደመኖራችሁ ህብረት ነገር ፈጥሮ አይዞሽ መባባል ለምን አልተቻለም? እዚህ ላይ በህብረት አትሌት የሚመለከታቸው አሉ። አሁን እዚህ አትሌት ማህበር ውስጥ ይህን ጉዳይ ወደ እነሱ ማድረሻ አለው። እዚህ ጋር አሁን ስም ማጥራት አያስፈልገኝም። ምንም እንግዲህ ለምን ዝም እንዳሉ አላውቅም። ዝም ስሉ እኔም ዝም ነው የምለው። የሚወዳቸው ጓደኞቼ ናቸው፣ የሚያከብረው ጓደኞቼ ናቸው። ጥሩም ይሁን መጥፎም ይሁን እኔም ዝምታዬን ነው የመረጥኩት። ዝም ስሉም እኔም ዝም ነው ያልኩት። እንደው ነገሮች አይመለሱም ቢባል ብዙ ጊዜ አሁን ለምሳሌ አንዳንድ ነጋዴዎች በከስር እኔ ከዜሮ አፈር ልችም መነሳት ይችላሉ ይላሉ። ያለፈው ነገር አልፏል ተብሎ ቢታሰብ በብዙ ነገር ስለተፈረደ በቃ አልቋል ተብሎ ስለተነገረሽ ማለት ነው። አሁን ከዜሮ ሩጫ ብትጀምሪ ህይወትሽን ለማስተካከል ይከብድሻል? እኔ ሩጫዬን ለማጀመር አይከብደኝም። በመጀመሪያ ደረጃ አሁንም መልእክት የሚያስተላልፈው ለምመለከታችሁ አካል ህይወቴ ነው አደጋ ላይ ያለው። ምክንያቱም ማፊያ ቡድን አንተ ላይ አደራጅቶ አንተ ላይ ግድያ ሙከራ ከተደረገ በየት መንገድ ወጥቼ ልስራ? ቤት ውስጥ አልሰራ። ማራቶን ኢንዱራንስ ሰርተ ነው የምትሮጠው። ትሬኒንጉ ነው እንደውም የሚከብደው። ውድድሩ ቀላል ነው። ይሄንን በምን መንገድ ወጥቼ ልስራ? ለመጀመሪያ ለህይወቴም ቤተሰቤም እኔም ህይወታችን አደጋ ላይ ነው ያለ ነው። ከለላ ይደረግልን ጥሬና አቀርባለሁ። በዚህ ሁኔታ ነገሮች ከተስተካከሉ ግን ወደ ሩጫ ለመመለስ ብዙም ምንም አይከብድም። ለዚህ ነው በቃ በጾም ጸሎት ነው የሚያሳልፈው ሰውነቴ እንደምታየኝ ነው። እንግዲህ በዚህ ዝግጅት ላይ ምን ምላሽ አለ የሚል አካል ካለ እናስተናግዳለን። ምክንያቱም እንዲህ አይነት ሚዲያዎች የሁለት ወገን ሀሳብ ነው መስተናገድ ያለበትና ከዚህ ቃለ ምልልስ ጀርባ እኛም የምንለው ወይም እኔም የምለው አለ የሚል አካል ካለ ግን ለማስተናገድ እኛም ዝግጁ ነን። ገለቴ እንግዲህ ጠፋች ሲባል የጠፋሽበትን ነገር ስትነግሪኝ ለሁሉም ሰው አዲስ ይሆናል ብዬ አስባለሁ። 7 አመት በፍርድ ቤት ጉዳይ ስመላለስ ነበር። ባጋጠመኝ እንግዲህ ችግር ከመወደው ሩጫ የተሰናበትኩ ነው እያልሽ ነው። ግን ነገሮች ከተስተካከሉልኝ ጥሩ አቋም ላይ ነኝና ልሩጥ። የሚመለከታቸው አካላት ይስሙኝ ይመስለኛል ማለት ይፈልጋል። አዎ መንግስት ይስማኝ። ህዝቤ ፍርዱን ለመንግስትና ለህዝቤ ተዋለው። ይሄን ነው የምለው። በዚህ አጋጣሚ በዚህ ሚዲያ ላይ አቅርባችሁኝ እኔ ያለሁበትን ጉዳት ለማየት የቻልከው ራሴ የሚመለከታቸው አካል ይሄንን በሚያዩበት ጊዜ በተለይ ከዚህ በፊት ሌሎች ጓደኞች የገጠሙኝ መንግስት ጣልቃ በማግባት ህይወታቸው ዛሬ በጥሩ ሁኔታ ላይ ያለው አሉ። እንደ ከዚህ ቀድሞ ሁሉ አበክሬ የሚናገረው ክቡር ጠቅላይ ሚኒስትራችን በዚህ ጉዳይ ላይ እቺ ልጅ ጎዳናም ትውጣ
አትውጣ ተብሎ መልስ እንዲሰጡኝ አበክሬ እማጸናለሁ። ከሌላ እውነት አጥቼዋለሁ። በእውነት እየሰሩ ያለ ስለሆነ ይህንን ጥሪ ነው የሚያስተላልፈው። ስለዚህ ነገሮችን ከ7 ዓመት በኋላ መተንፈስ ነው የፈለግሽው? ለዛ ለእሳቸው ሰዎቹ ጋር ህዝቤ ጋር እንዲደርስልኝ እሳቸው ጋር እንዲደርስልኝ ነው። ያው እንግዲህ ይህ የመዝናኛ ዝግጅት የተለያዩ ዝነኞች ስብራት ሲያጋጥማቸው እናወራቸዋለን። በተቻለ መጠን ደግሞ የሁለት ወገን ሀሳብ እንዲሆን ጥረት እናደርጋለን። ከተሳካልን አንድ ላይ፣ ካልሆነ ግን ይህ ቃለ ምልልስ ከተላለፈን በኋላ ጥረት ስላደረግን ማለት ነው አይ የኛም ወገን የኔም ወገን ሀሳብ መስተናገድ አለበት ለሚል ግን በራችን አሁንም ክፍት ነው ለማለት ነው። ቀነኒሳ እንዳላት ሁሉ ተመልካቹም ይላታል ብዬ አስባለሁ። አይዞሽ ገለቴ አይዞሽ። Yes.